አነጋጋሪው ደግሞ እዚህ ጋር ነው። የቲክቶክ ጊፍት ባህል በአገራችን አዲስ የገንዘብ ማግኛ መንገድ ሆኗል። በአንድ ቀን ከሺዎች እስከ ሚሊዮኖች ብር በጊፍት ይሰበሰባል። አብዛኞቹ ቲክቶከሮች ግን ከማዝናናት የካሜራ ጥራት ከመጨመርና መኪና ከመቀያየር አልፈው የሕዝቡን መከራ ሲረዱ አናይም። ይህ የዲጂታል ኢኮኖሚ በስሜት ላይ የተገነባ ነው። ሰዎች የካሜራ ስሜት ላይ ተመስርተው ነው ገንዘብ የሚለቁት። ነገር ግን አዶናይ ከዚህ የተለየ መንገድ ይዟል። ከመርዳት ባለፈ የሰዎች ሕይወት መሰረት ድረስ በመቀየር ላይ ነው። እሱ የሚሰራው ሥራ ስትራቴጂካዊ እርዳታ ወይም ስትራቴጂክ አሲስታንስ ነው። ጆን ዳንኤልም የተቸገሩትን ለመርዳት እየሞከረ ነው። ከሚያገኘው ገንዘብ አንጻር ትንሽ ቢሆንም ይህ ጥሩ ጅማሬ ነው። ጥያቄው ግን ይህ ነው፣ ሌሎች ቲክቶከሮች የት አላችሁ? ገንዘብ እየለቀማችሁ ነው ወይስ ሕዝቡን እየረዳችሁ ነው? ገንዘብ አነጋጋሪው ነጥብ እዚህ ጋር ነው። ፍራውል አንዴ በግልጽ እንደተናገረው የሀገራችን ሕዝቦች በአንድ ሌሊት እንዲወዱኝ ከፈለኩኝ ለሰዎች ትንሽ እርዳታ ማድረግ ነው፣ ያኔ ሁሉም ይጮህልኛል እያለ ነው። የኢትዮጵያውያን ልብ ትርታ በጣም ቀላል ነው። የሆነ ምስኪን ሰው ጋር ሄደ ብቻ ልክ ሽልማት ሲደርስ ሄደ መርዳት ነው። በቃ አለቀ። ሄደ የሆነ ልብስ ማልበስ ነው ወይ ምግብ ማብላት ነው። ከዛ በኋላ ሕዝቡ ይላል። ይህ ንግግር የሕዝቡን አንጀት ለመብላት የሚደረገውን የካሜራ እርዳታን ወይም ክላውድ ቼሲንግ በግልጽ ያሳያል። ይህ ማለት ሕዝብን መርዳት ሳይሆን የሕዝብን ስሜት መሸመት ነው። ሕዝቡ ይህንን መረዳት አለበት። እውነተኛ እርዳታ ከካሜራ ጀርባ ነው ወይስ ለታዋቂነት ብቻ? ሰዎች በአንድ ሌሊት ፍቅር ሳይሆን በረጅም ጊዜ መፍትሄ ነው የሚፈልጉት። የካሜራ እርዳታ የችግሩን መፍትሄ ሳይሆን የካሜራውን ተወዳጅነት ነው የሚጨምረው። ምን ልግዛሉት? ምን ገዛልኝ ይባላል? ጤፍ ልግዛሉት? ጤፍ ልግዛሉት? ጆን ዳንኤል ለአንዲት ምስኪን እናት ጤፍ ሲገዛላት ማየት ልብ የሚነካ ነው። 50 ኪሎ ብሎ አድርገላቸው 100 ኪሎ ብሎ። ይህ ገንዘብ ዛሬ ላለው ችግር ቀጥተኛ መፍትሄ ነው። በጆን ዳንኤል ደጋፊዎች ዘንድም ለዚህ መልካም ተግባሩ ትልቅ አድናቆት አለ። እግዚአብሔር ሰላም ያርጋ። አሜን ማሚ፣ አሜን። ደህና ደሩልን ማሚ። የኛን ተሰጥተው ያጡራችሁ። በሌላ በኩል አዶናይ የሚያደርገው እርዳታ የረጅም ጊዜ የመፍትሄ መንገድ ነው። ለምሳሌ አንድ ወጣት ተማሪ ከአርባ ምንጭ አምጥቶ በራሱ ጥረት ወደ ካናዳ ሄዶ እንዲማር ሲያመቻችለት ጀግና መድኃኒዓለም ጀግና እንኳን ደስ አለሽ። ፕሬዚደንት ሆነ ያገኘው ሕይወት የመቀየር ወይም ላይፍ ቼንጂንግ ጥበብን እናያለን። ከፕሬዚደንቱ እንደዚህ አይነት ወሬ ማግኘት ማለት እሱ አፕሩቫል ከሰጠ ማለት ነው። ካናዳ ገብተሻል፣ ልጅ ተመቻችቷል፣ ትማሪያለሽ፣ ሕይወት ተቀይሯል። ብሮ we need to meet እኔ አባት አሁን ማሰግናለሁ። ሁሉም ነገር ያው ማለት ነው። በደንብ እንግሊዝ ተዘጋጅተን የመጣው በደንብ ነው የተናገርከው፣ ራስን በደንብ ነው የወከልከው። እግዚአብሔርን እወዳለሁ። ይህ ማለት ቲክቶክ የገንዘብ ማግኛ ሳይሆን የሕይወት መቀየሪያ መሳሪያ መሆን እንዲችል ያሳያል። ይህ ቪዲዮ ግን የሁሉንም ልብ ይሰብራል። አንድ ሕፃን ልጅ መንገድ ላይ ለምኖ ገንዘብ ሲሰጠው ተደስቶ ሳይጨርስ ሌላ ሰው ደግሞ ቀምቶ ወሰደበት። ምስኪኑ ልጅ አለቀሰ። ይህ የሚያሳየው ሕዝቡ ላይ ያለው ከፍተኛ የኢኮኖሚ መከራ ነው። መረዳዳት አለብን። የረዳችሁ ሁላችሁም ትልቅ ናችሁ። መርዳት አለብን። አነጋጋሪው ነበርኩ። ሰላም ሆኖ